በጣም አስፈላጊ ነው። በተለይ አሁን ባለንበት ዘመን የቤት ኮንሰፕት በጣም እየተበላሸ ባለበት ጊዜ ውስጥ የእግዚአብሔርን ቤት እይታ ስለጠፋብን እንደውም ሰሞኑን ያው እንትኑን በጣም ኮታት አድርጉኝ፣ ግን ስናወራ ከጓደኞቼ ጋር የድሮዎቹ ቸርቾች የመንግስት መስሪያ ቤት ይመስላሉ አሰራሩ በብዛት አይታችሁ ከሆነ እናንተ አታውቁም፣ ምን ታውቃላችሁ? ከዛ አብዛኛው ታውቁታላችሁ። የአሁኖቹ ቸርቾች ደግሞ የግል ድርጅት ይመስላሉ እና ፕራይቬት ሴክተር እና ፐብሊክ ሴክተር ነው የሚመስሉት እያል ለምንድን ነው እሱ? እግዚአብሔር ሁለቱንም እንዲመስሉ አይፈልጉም። የራሱን የእግዚአብሔርን ሴክተር እንድንመስል ነው የሚፈልገው። ለምንድን ነው እሱ? ድሮ ያሉት ቸርቾች ብዙዎቹ የተመሰረቱት በዛኛው ጊዜ ስለሆነ ብዙ አደረጃጀቱና አሁንም አሰራሩ ብዙ ይመሳሰላል። እንደው ገባ ብላችሁ ስታዩ ነገረ ስራው ደግሞ ፕራይቬት ሴክተሩ ካለመለመ በኋላ ደግሞ የተጀመሩ ቸርቾች ሪስካቸው ምንድነው? ወደ ፕራይቬት ሴክተር እንዳይመስሉ ያሰጋሉ። ሁለቱም ልክ አይደለም። እግዚአብሔር ፐብሊክ ሴክተርም አይደለም የሚፈልገው፣ ፕራይቬት ሴክተርም ሳይሆን ዲቫይን ሴክተር ነው፣ የእግዚአብሔር ቤት እንዲሆን ነው የሚፈልገው። ስለሱ ነው የምናየው። ይሄ ቤት የእግዚአብሔር ነው። ባለቤቱ ማን ነው? እግዚአብሔር ነው። ኮሚቴም ሊሆን አይችልም። አንድ ጎበዝ ሰውም ለብቻው ሊሆን አይችልም። ባለቤቱ ማን ነው? በሏ። ስለዚህ የኔ ቤት ስለሚል ቤቱን ለባለቤቱ መመለስ ነው እንግዲህ እና በባለቤቱ ፍቃድና ሐሳብ በባለቤቱ ደንብና እይታ መኖር ነው። ባለቤቱ ደግሞ ቤቱ እንዴት እንዲሆንለት እንደሚፈልግ እዚህ የቤቱ ደንብ ውስጥ በደንብ ተናግሯል። እና ለዚህ ነው ጳውሎስ ለጢሞቴዎስ ምን ይለዋል? በእግዚአብሔር ይሄ ምዕራፍ 3 ቁጥር 14 እስከ 16 ድረስ ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህን እጽፍልሃለሁ፣ ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም ይላል ቤቱም የእውነት አምድና መሰረት ነው። ይሄ ቤት ከሁሉም ነገር መለያው እውነት ነው። መሰረቱም ምንድን ነው? እውነት ነው። አምዱ ወይም ደግሞ ፒላሮቹ ቤቱን ደግፈው የሚያቆመው ምንድን ነው? እውነት ነው። ይሄ ቤት መሰረቱ እና አምዱ ምንድን ነው ይላል? እውነት ነው። እና ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። ስለዚህ ቤቱ ደግሞ ቤተ ክርስቲያን ነው። ስለዚህ ቤተ ክርስቲያን በምንልበት ጊዜ የክርስቲያን ቤት አይደለም። ልክ ቃሉ ግዕዛዊ አባባል ነው አይደል? ቤተ ክርስቲያን ማለት የክርስቲያን ቤት ነው። ቤተ ክርስቲያን የማ ቤት ነው በሏ? የእግዚአብሔር ቤት ነው። እና የእግዚአብሔር ቤት ከመሆኑ የተነሳ እዛ ቤት ውስጥ የሚኖሩት የእግዚአብሔር ቤተሰቦች ናቸው። ቤተሰብ ሰብ ማለት ሰው ነው። የቤቱ ሰዎች ማለት ነው። እግዚአብሔር ባለቤት ነው። እኛ ደግሞ ቤተሰቦች ነን፣ የቤቱ ሰዎች ነን። ሕጉን የሚያወጣው ባለቤቱ ነው። ስለዚህ የባለቤቱ ዋና ዓላማና የልቡ ፍላጎት ቤቱ በእውነት ላይ እንዲመሰረትና በእውነት እንዲደገፍ ነው። አሁን ከብዙ ነገሮች ይልቅ የተመታው በዚህ ዘመን ምንድን ነው? እውነት ነው። አንደኛ ዘ መልቲፕሊሲቲ ኦፍ ትሩዝ፣ እኔም የራሴ እውነት አለኝ፣ አንተም አለ፣ አንቺም አለሽ የሚባል ቤተክርስቲያንን ሁሉ ወደ መውረድ እየመጣ ያለ ሁሉ ሰው በራሱ የሚባል ነገር የለም። እግዚአብሔር ቤት ውስጥ ያለው አንድ እውነት ነው። እሱም የማ እውነት ነው? እሱም እውነት ማን ነው? ኢየሱስ ነው። እኔ ምንድን ነኝ አለ? እውነትም መንገድም ሕይወትም ነኝ። ሌላ እውነት የለም። ስለዚህ መሰረቱና ፒላሩ እውነት ነው ሲባል አንድም ቃሉ ነው፣ ሁለትም ልጁ ነው። ከዛ ውጭ እውነት የለም። ደግሞም የእግዚአብሔር ቃል ዮሐንስ ወንጌል ላይ እንደሚናገረው የእውነት መንፈስ በመጣ ጊዜ ምን ያደርጋቸዋል? ወደ እውነት ሁሉ። መንፈስ ቅዱስም ቢመጣ ወደ ሌላ ሊመራን አይችልም። ወደ ሌላ የምንፈለስፈው እውነት የለም። ወደ እውነት ሁሉ። እውነት አንድ ነው። ወደዛ እውነት ምን ያደርጋቸዋል? ይመራችኋል ብቻ ሳይሆን አጽናኙ በመጣ ጊዜ ስለ እውነት ደግሞ ምን ያደርጋችኋል ይላል? ያስተምራችኋል። ስለዚህ እውነትንም ያስተምራል፣ ወደ እውነትም ምን ያደርጋል? ስለዚህ መንፈስ ቅዱስም ዓላማው ቤተ ክርስቲያን በምን ላይ እንድትመሰረት ነው? በእውነት ላይ።
ስለዚህ አንዱ የሚሆነው ነገር ስለ እግዚአብሔር ቤት እያወቅን ስንመጣ እውነት ያልሆነውን ነገር እግዚአብሔር ከህይወታችን ላይ እየፈረካከሰ ያወጣዋል። ቤቱ የምን መሰረት ይሆናል? ደግሞ የምን አምድ? የእውነት ይሆናል። እና እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ይልና በስጋ የተገለጠ፣ በመንፈስ የጸደቀ፣ ለመላእክት የታየ፣ በአሕዛብ የተሰበከ፣ በዓለም የታመነ፣ በክብር ያረገ የሚለው ይሄ ሁሉ ማንን ነው የሚያሳየው? ማነው በስጋ የተገለጠው? ማነው መንፈስ ቅዱስ አፕሩቭ ያደረገው የሚያጸደቀው? ኢየሱስን ነው። ለመላእክት የታየ ማን ነው? ኢየሱስ ነው። በአሕዛብ የተሰበከ። ስለዚህ ምንድነው እሱ? በእግዚአብሔር ቤት ውስጥ መኖር እንዴት እንደሚገባ ታውቅ ዘንድ እግዚአብሔር መምሰል ማለት ነው። በእግዚአብሔር ቤት መኖር ማለት ሚስጥሩ እሱ ነው። እግዚአብሔርን ስንመስል በእግዚአብሔር ቤት እየኖርን ነው። እግዚአብሔርን የማይመስል ሁሉ የቤቱ ነዋሪ አይደለም፣ እግዚአብሔር አያውቀው። ከዚህ ነው ወረድ ብሎ እግዚአብሔርን ለመምሰል ራስህን በሏ አስለምድ። ለዚህ ዓለም ራስን ማስለመድ ጥቅም አለው፣ ለጥቂት ይጠቅማል። እግዚአብሔርን ግን ለመምሰል ራስን ማስለመድ ለምን ይጠቅማል? ለዚህኛውም ዓለም ይጠቅማል፣ ለሚቀጥለውም ዓለም ይጠቅማል። ስለዚህ እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው የሚለው እንደዚህ የተገለጠው፣ እንደዚህ የጸደቀውን፣ የታየውን፣ የተሰበከውንና ያረገውን ኢየሱስን መምሰል ነው እውነት በእኛ ህይወት ውስጥ አለ የሚባል። ስለዚህ የእግዚአብሔር መለኪያ ሜትሩ ማን ነው? ኢየሱስ ነው። በሌላ እውነት እግዚአብሔር ማንንም አይነካም። የመጨረሻው አልቲሜት ትሩዙ እሱ ሰው ሆኖ የመጣው እና እግዚአብሔር የሚፈልገውን የሰውን ልክ ያሳየን እግዚአብሔር ቤተሰብ አድርጎ የሚወስዳቸው ሰዎች ልጁን የሚመስሉትን ነው። ልጁ በብዙ ወንድሞች መካከል ምን እንዲሆን? በኩር እንዲሆን። እኔ ክርስቶስን እንደምመስል እኔን ምሰሉ ሲል በተዘዋዋሪ ክርስቶስን ምሰሉ ማለት ነው። ይህን ሀሳብ ትንሽ እናሰፋለን። ነገር ግን የእግዚአብሔር ቤት የሚለው ቃል በመጽሐፍ ቅዱሳችን መጀመሪያ የተጠቀሰው የት ነው? እዚህ ላችኋል። የእግዚአብሔር ቤት የሚል ሀሳብ ቤተ ክርስቲያን ከተቋቋመች በኋላ ነው? ሙሴ ማደሪያ ድንኳኑን ከሰራ በኋላ ነው? በሰለሞን መቅደስ ጊዜ ነው? የእግዚአብሔር ቤት የመጀመሪያ የእግዚአብሔር ቤት የት ነበረ? ይሄ ስለ እግዚአብሔር ቤት እንድንረዳ በጣም ቁልፍ ሀሳብ ይመስለኛል። ዘፍጥረት ላይ ነው። አይገርማችሁም? ገና መቅደስ ሳይሰራ፣ ቸርች ሳይሰራ፣ ሰዎች መሰብሰብ ሳይጀምሩ ነው ዘፍጥረት ያዕቆብ ወደ ከኤሳው ጋር ተጣልቶ በዘፍጥረት 28 ላይ በስደት እየሄደ እያለ ነው። ያው እንደምታውቁት ያዕቆብ የበረከት ነገር አይሆንለትም። መባረክ በጣም ይፈልግ ነበር። አንዴ በወጥ ሁለቴም በወጥ ነው አይደል? ያው አንዴ በምስር ወጥ፣ አንዴ በስጋ ወጥ። በመጀመሪያ በምስር ወጥ ብኩርናውን ወሰደ። በስጋ ወጥ ደግሞ በረከቱን ወስዶ ወንድሙ ሊገለው ሲል እናትና አባቱ ወደ እናቱ አጎት ሲልኩት የሆነ ታሪክ ነው። ቁጥር 10 ላይ ካሰናበቱት በኋላ ምዕራፍ 28 ያዕቆብም ከቤርሳቤ ወጥቶ ወደ ካራን ሄደ። ወደ አንድ ስፍራም ደረሰ። ፀሐይም ጠልቃ ነበርና ከዚያ አደረ። በዚያም ስፍራ ድንጋይ አነሳ፣ ከራሱን በታች ተንተርሶ በዚያ ስፍራ ተኛ ይላል። እንግዳ ስፍራው ስም የለውም። በአንድ ስፍራ ነው የደረሰው። ቤትም የለም። ተንተርሶ የተኛው ምንድን ነው? እዚህ እንኳን ቤት ትራስ የለም። ቦታው ስም የለውም። አያውቀውም እሱ ራሱ ፈርስት ታይም ነው እዛ አካባቢ ሄደው እና ምን ይላል? ህልም አለመ። እነሆም መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ የእግዚአብሔር መላእክትም ይወጡበትና ያወርዱበት ነበር። እነሆም እግዚአብሔር በላይ ቆሞበት ነበር። እንዲህም አለ፣ የአባት የአብርሃም አምላክ የይስሐቅ አምላክ እኔ እግዚአብሔር ነኝ። ይህችን አንተ የተኛህባትን ምድር ለአንተ ለዘርህም እሰጣለሁ። ዘርህም እንደ ምድር አሸዋ ይሆናል። እስከ ምዕራብና እስከ ምስራቅ እስከ ሰሜንና እስከ ደቡብ ትስፋፋለህ። የምድር አሕዛብም ሁሉ በአንተ በዘር ይባረካሉ። እነሆም እኔ ከአንተ ጋር ነኝ። በምትሄድበት መንገድ ሁሉ እጠብቅሃለሁ። ወደዚች ምድር መልስሃለሁ። የነገርኩህን ሁሉ እስካደርግ ድረስ አልተውምና። ያዕቆብም ከእንቅልፉ ነቅቶ በእውነት
እግዚአብሔር በዚህ ስፍራ ነው፣ እኔ አላወቅኩም ነበር አለ፣ ፈራ። እንዲህም አለ፣ ይህ ስፍራ እንዴት ያስፈራ! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም። ይሄ የሰማይ ደጅ ነው። እንደውም ቦታውን ምን ብሎ ሰየመው ይላል? ወረድ ብላችሁ ቤቴል። ቤትኤል ማለት ምን ማለት ነው? ኤል እግዚአብሔር ነው፣ ቤት ነው በእኛና በዕብራይ። ስለዚህ ይሄ ምንድን ነው? የእግዚአብሔር ቤት ነው ያለው ቦታ ምንም ቤት የለም። እንደዚህ አይነት ቸርች አትጠብቁ። there is no house። ስለዚህ ይህንን ነገር የእግዚአብሔር ቤት ብሎ እንዲረዳ ቤትኤል የሚለው ነገር ከዛ በኋላ በጣም የቀጠለ ነገር ነው እና በዚያ ስፍራ እግዚአብሔር የተገለጠበት ስፍራ ነው። እዚህ ቦታ ብናየው ነገር አንደኛው ነገር ይህንን ቦታ የእግዚአብሔር ቤት ያደረገው እግዚአብሔር የተገለጠበት ስፍራ ስለሆነ ነው። የተናገረበት፣ የተገለጠበት፣ የታየበት ስፍራ ነው። ሁለተኛው በምድርና በሰማይ መካከል ግንኙነት የተፈጠረበት ቦታ። መሰላል ማለት ምንድን ነው? እሱ ድልድይና መሰላል ማገናኛ ነው። ሌላ መላእክት በጣም ቢዚ የነበሩበት ስፍራ ነው። ከዚህም ወደ ላይ ይወጣሉ ይወርዱ ነበር። ስለዚህ ከታችም ይዘው የሚሄዱት ነገር አለ፣ ከላይም ደግሞ ይዘው የሚመጡት ነገር አለ እና ይህን ነገር ሲያየው በቃ ይሄ የእግዚአብሔር ቤት ነው። በላይ የቆመው ማን ነው? እግዚአብሔር ነው። የቤቱ ከፍተኛውን ቦታ የያዘው እግዚአብሔር ነው። በታች የተኛው ማን ነው? ያዕቆብ ነው። በመሃል ደግሞ ምን አለ? መሰላል አለ። በዛ ላይ ብዙ አክቲቪቲ አለ፣ ድምፅ አለ። ስለዚህ የእግዚአብሔር ቤት በምንለው ስፍራ የዋናው መለኪያ እግዚአብሔር አለ ወይ ነው። ባለቤቱ በሌለበት ቦታ ቤቱ ራሱን ቤት አያስብልም። ባለቤቱ ካለ ደግሞ ቤቱ የሚባለው ነገር እኛ ፊዚካል ስትራክቸር ወይም ደግሞ ኦርጋናይዜሽን ስትራክቸሩ ቢኖርም ባለቤቱ ቤቱን ይፈጥራል። ስለዚህ ለእግዚአብሔር ከላይ አለ፣ ወደ ምድር መሰላል ተዘርግቷል። በዛ ላይ በጣም ብዙ ነገሮች አክቲቪቲዎች አሉ። የሰማያዊ የሆነ ሰማይ የሚገዛበት ቦታ ነው። ስለዚህ መሰዊያ ያዘጋጀ ስሙን ቤቴል አለው። በኋላም ይህንን ስደቱን ጨርሶ ብዙ መከራውን ከበላ በኋላ ሲመለስም ወደዚህ ስፍራ ነው የመጣው፣ ቤትኤል። ስለዚህ ስለ እግዚአብሔር ቤት ዴፊኒሽን በጣም ሳናወሳስብ እግዚአብሔር ያለበት፣ እግዚአብሔር የሚገዛበት፣ እግዚአብሔር የሚገለጥበት፣ እግዚአብሔር ደግሞ የበላይ የሆነበት ስፍራ፣ ሰማይና ምድር የሚገናኝበት ስፍራ፣ ሰማይ ቢዚ የሆነበት ስፍራ የእግዚአብሔር ቤት ነው። ለዚህ ነው የምትሰሩልኝ ብሎ ምን አይነት ነው ብሎ ወደፊት የምናየው ሰማይ ዙፋኔ ነው፣ ምድር ስለዚህ እግዚአብሔር ዙፋኑና እግሩ መረገጫው ሲገናኝ ምን ይሆናል? ለዚህ ነው እግዚአብሔር ቤት የሚለው። ይሄ ቃል ወደ አዲስ ኪዳን የሚሸጋገር ቃል ነው። ዮሐንስ 1 ላይ ትዝ እንደሚላችሁ ናትናኤል ወደ ኢየሱስ ክርስቶስ ሲመጣ ጌታ ከበለስ ዛፍ በታች አየው ሲለው ምን አለው? አንተ እግዚአብሔር ልጅ ነህ አለው ይላል አይደለ እንደሚለው ዮሐንስ ምዕራፍ 1 የመጨረሻ ቁጥሮቹ አካባቢ በእውነት ተንኮል የሌለበት የእስራኤል ሰው ሲለው ቁጥር 38 ላይ ከወዴት ታውቀኛለህ አለው። ፊልጶስ ሳይጠራ ከበለስ በታች አየሁ አለው። ናትናኤል መምህሩ አንተ እግዚአብሔር ልጅ ነህ ሲለው የእስራኤል ንጉሥ ነህ ሲለው ኢየሱስ መልሶ ከበለስ በታች አየሁ ስላልኩ አመንክን? ከዚህ የሚበልጥ ነገር ታያለህ። እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ የሚል ሐሳብ ይናገራል። ያ ሐሳብ አሁን መሰላሉ ማን እንደሆነ ገባን አይደል? መላእክቶቹ ምን ሲያደርጉ? ሲወጡና ሲወርዱ። በምን ላይ? በሰው ልጅ ላይ። በፊት በመሰላሉ ላይ ነው። ስለዚህ አሁን የእግዚአብሔር ቤት የምንለው ክርስቶስ የሞላው ክርስቶስ ሰማይና ምድርን ያገናኘበት ስፍራ። ስለዚህ የክርስቶስ አካል ማን ነው በሏ? ቤተ ክርስቲያን አይደል እንዴ? ክርስቶስ ራስ ነው፣ ቤተ ክርስቲያን አካሉ ነች። ስለዚህ በክርስቶስ ላይ ነው ሰማይና ምድር የታረቁት። በሰማይና በምድር ያለውን ከራሱ ጋር ያስታረቀው በማን ነው? በክርስቶስ ነው። ስለዚህ እግዚአብሔር ቤቴ የሚለው ማንን ነው? ቤተ ክርስቲያንን ነው። ስለዚህ ቤተ ክርስቲያን በማንም ስም ልትጠራ አትችልም። ቤተ ክርስቲያን የማንም ልትሆን አትችልም። ለማ? ባለቤቱ ማ ስለሆነ? እግዚአብሔር ስለሆነ።
ጌታ ኢየሱስ ክርስቶስ ትዝ እንደሚላችሁ ሉቃስ ምዕራፍ መጀመሪያዎቹ ላይ ምዕራፍ 2 ላይ ይመስለኛል ወይ ምዕራፍ 3 ላይ ከእናቱ ከማርያምና ከዮሴፍ ጋር እድሜው 12 ዓመት ሆኖ ወደ ቤተ መቅደስ በየዓመቱ ይሄዱ ነበር። እግዚአብሔር በዛ ጊዜ ስቲል በብሉይ ኪዳን ፌዝ ውስጥ ስለነበረ እየሄደ እያንዳንዱ ሰው በዓመት አንድ ጊዜ ከእግዚአብሔር ጋር እንዲገናኝ በቤተ መቅደስ ቃል ኪዳን ስላላቸው ይሄዱ ነበር። አንድ ዓመት ላይ ግን 12 ዓመት እያለ እነሱ ከሰዎች ጋር ነው ብለው ጠፋባቸው። ሄደው ሲመለሱ የአንድ ቀን መንገድ ከሄዱ በኋላ ይላል ከዛ ለማግኘት 3 ቀን ወሰደባቸው ይላል። የት ነው ያገኙት ይላል? በመቅደስ ተቀምጦ ከካህናትና ከአስተማሪዎች ጋር እየተነጋገረ በጣም በሚያስገርም መንገድ በሱ ጥበብ እየተገረሙ አገኙትና እንዲያደከምከን እኮ ልጄ ለምን ስትለው በአባቴ ቤት እንደሆን አላወቃችሁ ምንም። እሱ ምን ይላል? የማ ቤት ነው የሚለው? የአባቴ ቤት። የማ ቤት ነው? የአባቴ ቤት። እና ሲስ በደንብ አስቡ። ቤተ ክርስቲያን የእግዚአብሔር ናት ብላችሁ ከልብ ታምናላችሁ? እንደዛ ነው የምትኖሩት? ሁሉም ሰው አገልጋይ የሆነም መሪ የሆነም በተለያየ ፋንክሽን ውስጥ ያለን በቃ ይሄ የእግዚአብሔር ቤት ነው። ይሄ ብቻ አይደለም። ኢየሱስ ክርስቶስ በብዙ ወንጌላት ላይ እንደተጠቀሰው ቤቱ ውስጥ ብዙ ንግድ ስለነበረ በልጅነቱ ከመጠየቅ በላይ አላደረግም። ካደገ በኋላ ግን ምን ይዞ መጣ ይላል? ጅራፍ ይዞ መጣ አይደለ እንዴ? ምንድነው እሱ የሚለው? ሉቃስ 19 ቁጥር 46 ላይ ሄዳችሁ ስታዩ 2 ቃላቶችን ይጠቅሳል ጌታ። አንደኛው ኢሳይያስ 56:7 ላይ ቤቴ ለአሕዛብ ሁሉ ምን ይሆናል ይላል? የጸሎት ቤት ይባላል ተብሎ ተጽፏል። ኤርምያስ 7:11 ላይ ደግሞ የሌቦች ዋሻ የሚለውን ወስዶ እናንተ ግን የወንበዴዎች ዋሻ አደረጋችሁት። እንግዲህ 2 ነገር እንድናይ ነው የምፈልገው። እግዚአብሔር ቤቱ ምን እንዲሆን ይፈልጋል? የጸሎት ቤት። በዛን ጊዜ ምን አድርገውት ነበር? የወንበዴዎች ቤትና ዋሻ ይለያያል። ቤት መኖሪያ ነው፣ ዋሻ መደበቂያ ነው። ጸሎተኛ ሰዎች ነዋሪዎች ናቸው፣ ወንበዴዎች ደግሞ ነጋዴዎች ናቸው። አይደለ እንዴ? ነው እኮ የሚለው ዮሐንስ 2:13-17 ላይ እኮ ስታዩ ጌታ ጅራፍ ይዞ መጥቶ የአባቴን ቤት የንግድ ቤት አታድርጉት። ስለዚህ እግዚአብሔር ቤቱ የጸሎት ቤት እንዲሆን ነው እንጂ የሚፈልገው የሆነ ነገር የሚነገድበት ቦታ እንዲሆን አይፈልግም። አንዳንድ ጊዜ ሰዎች ቤተክርስቲያን ውስጥ ዕቃ ባይሸጡ ራሳቸውን ከሸጡ ንግድ ነው አይደል? ሰው ዝና የሚያገኝበት ቦታ መሆን የለበት። ዝና ለማን ነው መሆን ያለበት? ክብር ለሚገባው ለእግዚአብሔር ነው። ሰዎች በሆነ መንገድ ትርፍ የሚያገኙበት ቦታ መሆን የለም። ምክንያቱም እግዚአብሔርን መምሰል ማትረፊያ የሚመስላቸው ሰዎች አሉ ይላል። እንደነዚህ አይነት ሰዎች ብልጽግናና የተለያዩ ጥቅማ ጥቅምን ለማግኘት ሲሞክሩ ይልና ምን ይላል? በብዙ ስቃይ ራሳቸውን ምን አረጉ ይላል? ወጉ ይላል። ነገር ግን ኑሮዬ ይበቃኛል ለሚለው እግዚአብሔርን መምሰል እጅግ እግዚአብሔርን መምሰል እኮ ማትረፊያ ነው። ለማትረፍ ለሚፈልጉ ማጉዳያ ነው። ኑሮዬ ይበቃኛል ለእግዚአብሔር ይበቃኛል ለሚሉ ደግሞ ምን ይላል? እጅግ ማትረፊያ ነው። ስለዚህ ጌታ በነበረበት ዘመን አንዱ ትግሉ ከቤቱ ውስጥ በነገራችን ላይ በዛ ዘመን የነበረው የእርግብ የመስዋዕት የተለያዩ ነገሮች ንግድ አብዛኛው ነገር መንፈሳዊ ነው። እያንዳንዱ የሚሸጠው ነገር ለእግዚአብሔር የሚቀርብ መስዋዕት ነው። በዚህ ነው እንትኑም ጀስቲፋይ የሚደረገው እና ቤቱን እየሞላው ሄዶ በባለቤቱ ሳይሆን ቤቱ የተሞላው በመስዋዕቱ ነው። ግን መስዋዕቱ ለእግዚአብሔር ተብሎ ሳይሆን ከሊቀ ካህኑ ጀምሮ እስከ ታች ድረስ በትርፉ ተካፋዮች ነበሩ። ስለዚህ እሱ ያንን ጅራፍ ሲያነስ በጣም የተቆጡት ዋና ዋናዎቹ ሊቀ ካህናቶቹ ናቸው። ለምን? ትርፍ ያገኙበት ነው። በጣም ኃይለኛ ሉክሬቲቭ ቢዝነስ ነው። አንዳንዴ ውሃና ዘይትም ሲሸጥ በጣም ያገጠጠው ንግድ ማለት ነው። እሱ ሲሸጥ እግዚአብሔር ከዚህ በተለየ አያየው። ለመስራት በጣም ካልተጠነቀቀን በእግዚአብሔር ቤት ውስጥ ብዙ ሊነገዱ የሚችሉ ነገሮች ስላሉ
የእግዚአብሔር ጅራፍ ያስፈልጋል። ስለዚህ ቤቱ ምን እንዲሆንለት ይፈልጋል? የጸሎት ቤት። ስለዚህ እግዚአብሔር በቤት ውስጥ ምን ማየት ይፈልጋል? ጸሎት፣ አምልኮ። ህዝቦች ሲለወጡ፣ ወደ መንግስቱ ሲፈልሱ፣ ወደ መንግስቱ የመጡት ደግሞ ደቀ መዛሙርት ሆነው አድገው እንደገና አገልጋዮች፣ መሪዎች እየሆኑ መንግስቱ በምድር ላይ ስትሰፋ በእርግጥ የእግዚአብሔር ቤት የማ ቤት ሆኗል? ዋሻ፣ የጸሎት ቤት። በእግዚአብሔር ቤት አንጻር በጣም አስገራሚ ከሆኑ ሰዎች መካከል ዳዊት በጣም የሚገርም ሰው ነው። ከዳዊት ሁለት በጣም ታዋቂ መዝሙሮች አሉ። ሁሉም መዝሙሮች በጣም ታዋቂ ናቸው። በተለይ ግን ሁለቱ፣ አንደኛው እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ በዕረፍት ውኃ ዘንድ እያለ ይሄድና መጨረሻ ላይ ምን ይላል? ምሕረትና ቸርነትህ ይከተሉኛል። መቼ? በሕይወቴ ዘመን ሁሉ። ከዛስ? በእግዚአብሔርም ቤት ለዘላለም እኖራለሁ። ብዙ ቤቶቻችን ዘላለም አያኖሩ። እስቲ አሁን የደከማችሁበትን ቤት አስቡት። በጣም ብዙ አሁን ለእግዚአብሔር ቤት የዛን ያህል አልደከምንም። ታውቁታላችሁ። ለእናንተ እንኳን ለሰራኑ ቤት ለተከራየኑ ቤት የምንደክመው ድካም ብዙ ነው። ቤት ላል ግን none of that would give us any hope for eternity። ለእንኳን ለዘላለም ለምድር ህይወታችን ራሱ ነገ ለልማት ተፈልጎ ሊፈርስ ይችላል። ባጭሩ ነው። በላይ ደግሞ ሰርተን ላንኖርበት እንችላለን። እኛም መኖራችን አይታወቅም። ኖረንም ደግሞ በሽተኛ ሆነን ተኝተን እድሜያችን ሊያልቅበት ይችላል። ሌላ ሀገርም ልንሄድ እንችላለን። በማ ቤት ነው በዘላለም መኖር የሚቻለው? በሏ የእግዚአብሔርን ቤት ውደዱ። የእግዚአብሔርን ቤት መውደድ፣ ምክንያቱም የዘላለም መኖሪያችን ነው። ዳዊት በእግዚአብሔር ቤት ለዘላለም እኖራለሁ ሲል ሌላ ምን አማራጭ አለ? የት እንሄዳለን? አንዳንድ ሰዎች በቃ እንግዲህ ሰማይ ቤት መሄድ እንጂ ምን ምርጫ አለ? እዛማ ሄዶ መቃጠል። እንደሱ አይደለም። ዳዊት በመዝሙር 26 ምዕራፍ በቅንፍ 27 ላይ እግዚአብሔርን አንዲት ነገር ለመንኩት ይላል አይልም እንዴ? በሏ መዝሙሩን ደግሞ ስታዩት ርዕሱ ላይ ሳይቀባ ነው የሚለው። ዳዊት ሳይቀባ የዘመረው መዝሙር ነው። ሳይቀባ ዳዊት አንድ ነገር መለመን ካለበት ልጁ የሰባተኛ ነው 8ኛ ልጅ ነው አይደል እንዴ? እዛ ምዕራፍ ላይ ወደ መጨረሻ ላይ እኮ ስታዩት እናትና አባቴ ምንድን ነው የሚለው? ተውኝ። በቤተሰብ እኮ የተረሳ ሰው ነው። እረኛ ሄድ በጎልያድ ጦርነት ጊዜ ትዝ ይላችኋል። ታላቅ ወንድሞ ምንድን ነው እዚህ የምታደርገው አንተ ትዕቢተኛ፣ ሂድና እነዛን ጥቂት በጎች ምን አድርጋለው? አንተ ጦር ሜዳ እንኳን ለመምታት ብቁ አይደለህም። ግን ጎልያድን የገደለው ማን ነው? ዳዊት። 40 ቀን ያልገደሉትን ሰው እኮ ነው። አሁን አንዳንድ ጊዜ ያስገራሚ ነው። ስለዚህ ምን ይላል? እግዚአብሔር አንዲት ነገር እናትና አባቴ ትተውኛል፣ እዛ ጋር ግን እግዚአብሔር ግን ምን አረገኝ ይላል? ተቀበለኝ ይላል። ግን የምፈልገው ነገር አለ፣ እርሷንም ይሻል አይደለም የሚለው። ማንበብ እኮ ጥሩ ነው እንዳንሸራርፉ። ታች ስክሪን ስላልሆነ የኔ ባይብል ትንሽ ይቆያል። ያው እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር ሕይወቴ መታመኛዋን የሚያስደነግጠኝ ማን ነው? እያለ ብዙ ክፉ አስጨናቂዎች ጠላቶች ስጋዬን ይበሉ ገን በቀረቡ ጊዜ ተሰናከሉና ወደቁ። ሰራዊት ቢሰፍርብኝ አልፈራም፣ ሰልፍ ይነሳብኝ ተማመናለሁ። ብዙ ህይወቱ ተርሞይል አለው። እስናት ላይክ የመጨረሻው ፒክ ላይ የደረሰበት ዙፋኑን ተቆጣጥሮ ንጉስ የሆነበት ከዚህ በኋላማ ምን አለ ለእግዚአብሔር ቤት እንደር እንጂ። አንዳንድ ሰው ይሄን አርጌ ከዛ ለእግዚአብሔር ቤት አሳየዋለሁ የሚል ሰው አለ። ዳዊት ነን ኦፍ ዳት ያለው ሰው አይደለም። በአብዛኛው ሰው ምንም ሳይኖረው የሚፈልገውን ነገር ነው። ብዙ ነገር ካለውም በኋላ ከዛ ብዙ አይላቀቅም። ገብታችኋል የምለው ነገር? ሰው ምንም ሳይኖረው ነው ምን እንደሚፈልግ የሚታወቀው።
ወይም ደግሞ አሁን የሆነ ሰው ደግኖባችሁ አንድ ነገር ነው ብትባሉ ያቺ ልባችሁ ውስጥ አንድ ለሱ ነው የምንኖረው። ዳዊት ምን ይላል? አንዲት ነገር ጠየቅኩት ይላል። እግዚአብሔርን አንዲት ነገር ለመንኩት እርሷን እሻለሁ። ምንድን ነው የሚፈልገው? በህይወቴ ዘመን ሁሉ በእግዚአብሔር ቤት ምን አረግ ዘንድ? እኖር ዘንድ። መኖር ብቻ አይደለም፣ እግዚአብሔርን። አንዳንድ ሰው ቢያነበው እግዚአብሔርን ደስ የሚያሰኘውን አይደለም፣ እግዚአብሔር ደስ የሚያሰኘውን ነገር ሳይሆን እግዚአብሔርን። ምን አይነቱን እግዚአብሔር? ደስ የሚያሰኘውን። መደበኛውን ትርጉም ብታዩት እንደዛ ነው የሚለው። ይሄ ደስ የሚያሰኘውን እግዚአብሔርን አየው ዘንድ። እንደውም አንዳንድ ቨርዥኖች ላይ ምንድን ነው የሚለው? በቃ ሌላውን ነገር የእሱን ውበት በአትኩሮት በመመልከት ጊዜን ማሳለፍና ስለዚህ ከእግዚአብሔር ጋር ፍቅር የያዘው ሰው ነው። መቅደሱን የምናረግ ዘንድ ምንድን ነው እናንተ የምትፈልጉት? what do you want? ያውቃል እግዚአብሔር። ዳዊት ይሄን ነገር ነው የሚፈልገው። ወደ መጨረሻ ላይ አይታችሁት ከሆነ የእግዚአብሔርን ቤት ለመስራት ያልሰበሰበው ነገር የለም። በኋላ እናየዋለን። ቤቴን ዝምሰሩ በቃ ለእግዚአብሔር ይሄ ሁሉ አልበቃ ብሎ አለ ያለኝን ሀብቱ የራሴንም ነገር ለሰጥ ይችላል። ግን አትሰራም ስለተባለ ልጅ ነው የሚሰራው ግን አንተ አትሰራም ስለተባለ በቃ እንግዲህ እኔ ካልሰራሁትማ ይድፋፋ አላለም። ለልጁ not only the resource ሌላው ሰውን ሁሉ ሰብስቦ ከሰለሞን በኋላ አሰልፎ ነው። እሱ ትንሽ ልጅ ነው፣ ቤቱ የማን ነው አለ? የእግዚአብሔር ትልቅ ቤት ስለሆነ ነው እንደዛ በጣም ስሩ አብራችሁት አለ። ፕላስ ለሰለሞን ምን አለ? ይሄ ዲዛይኑ የቤቱ ከማ ተሰጠኝ ይላል ከእግዚአብሔር እጅ ነው። ዲዛይኑን ሁሉ ተቀብሎ ምን ያህል ለእግዚአብሔር ቤት ፍቅር እንዳለ ሌላ ቦታ ሲዘምር ይላል ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለኝ? ሰበብ አቀረብኩኝ አይደለም የሚለው ምን አለኝ ይላል። ዳዊት ለእግዚአብሔር ቤት ያለው ፍቅር በጣም ትልቅ ነው። ምክንያቱም በኃጥአን ድንኳን ከመቀመጥ ምን ይሻላል? በእግዚአብሔር ቤት አንዲት ቀን ይሻላል። በአደባባዮች መጣልም ይሻላል። ዳዊት የእግዚአብሔርን ቤት ይወድ ነበር። ለእግዚአብሔር ቤት ነግሶም ይጨፍር ነበር። አንዳንዴ ያው የሆነ ነገራችን እየተቀየረ ሲመጣ እግዚአብሔርም ላይ ሰው ይቀየራል። አንዳንድ ጊዜ ደሱ ጥሩ አይደለም። ሁሌም በእግዚአብሔር ፊት ልጆች መሆን አለብን፣ ምክንያቱም ልጆቹ ስለሆነ። ምንድን ነው የምትፈልጉት? ዛሬ ብዙ ፍላጎት አለ፣ ብዙ ችግር አለ። ዳዊት ችግር በሌለው ሰዓት የጸለየው ጸሎት ቢሆን ኖሮ እሱማ የተመቸው ነግሶ ምን አለበት። ግን ዳዊት ይህን ያለው ሳይቀባ ነው። ሳይነግስ አይደለም እኮ ሳይቀባ፣ ገና ተቀብቶ ገና ብዙ መከራ አይቷል። ከዛ በኋላ ህይወቱን ሁሉ በሞትና በእኔ መካከል አንድ እርምጃ በሚልበት ሌቭል ብዙ ፈተናዎችን አልፏል። ነገር ግን ዳዊት በዛን ጊዜ ከጸለየ በኋላ ሲነግስ አልተቀየረም እግዚአብሔር ላይ። እንደውም ሚልኮል አንድ ጊዜ አበዛው። አሁን እስከነገስክ በኋላ ምንድን ነው እንደዚህ መቅኖ ማጣት ቀሚስ እስኪገለብ ድረስ የሚያዘል ትንሽ እንደ ንጉሥ አዘምርም ምናምን ስትለው እንደሱ አይደለም አይደል? በእግዚአብሔር ላይ አትለወጡ። እግዚአብሔር ትልቅ ነው። እግዚአብሔር ሰማይና ምድር የሞላ አምላክ ነው። እግዚአብሔር ትልቅ ነው። አንዳንድ ጊዜ የአገር ሁኔታ፣ የእኛ ሁኔታ፣ ነገሮች ምናምን፣ የቤተክርስቲያን ሁኔታ ወገባችሁን አያግቡጠው። እግዚአብሔር ትልቅ ነው። አምላካችን እግዚአብሔር በጣም ትልቅ ነው። በቤቱ ደስ ሊለን ይገባል። ማለት ከእግዚአብሔር ቤት የተሻለ ስፍራ የለም። የትም ሀገር ብትሄዱ ብዙ ነገሮችን ፈልገን አድርገን ሄደን አይተን ብዙዎቻችሁ ታውቃላችሁ። የተወሰነ ነገር ማናቆም ሊኖር ይችላል። ግን የትም ቢኬድ የመጨረሻው ትልቁ ነገር እግዚአብሔር ነው። ከሁሉም ደግሞ የተሻለው በቤቱ መሆን ነው። ስለዚህ በእግዚአብሔር ቤት ለዘላለም እኖራለሁ። የምኖረው ደግሞ ተገድጄ አይደለም። እንደውም ምሕረቱና ቸርነቱ ምን ስለሚያደርጉኝ ነው? ስለፈቀደልኝ። በእግዚአብሔር ቤት መኖር ፕሪቪሌጅ ነው። ማለት ልዩ መብት ነው። ዲዘርቭ የማናደርገው በመብትና በፕሪቪሌጅ በራይትና በፕሪቪሌጅ መሀል የሚለ ልዩነት ትልቅ ልዩነት። ራይት ማለት ካልሆነልኝ መብቴ ብላችሁ የምትታገሉ፣ ፕሪቪሌጅ ግን ስለተደረገልን ሁሌ ግሬትፉል ሆነን የማይገባኝ ነው ብለን የምንኖረው። ለዚህ ነው ዳዊት ከነገሰ በኋላ እግዚአብሔር ብዙ ነገር ከተናገረው በኋላ ያው ሁሉ ከሆነ በኋላ ጌታዬ እግዚአብሔር ሆይ እስከዚህ በላ ያደረስከኝ እኔ ማለት ድሮስ ማንን እኛ
ልባችን በእግዚአብሔር ላይ ሊጓደድ ወይም ደግሞ ከፍ ከፍ ሊል አይገባም። የእግዚአብሔርን ቤት ትወዳላችሁ? ደስ ይላችኋል? ወደ እግዚአብሔር ቤት እንሂድ ስትይ በቃ ይሄ ቤት የእግዚአብሔር ቤት ነው። አንዳንድ ጊዜ እኮ የእግዚአብሔር ቤት እንደሆነ ማናምነው የሆነ ሰው ሲያስቀይመን እንትና ጋማ አልሄድም ትል። እንትና ቤት አይደለም። የማ ቤት ነው? ታምናላችሁ? በጣም ይሄ ነገር እንዲገባ እንድናምን በአባቴ ቤት ነው። ጌታ ያለው ምንድን ነው? እሱ እንዳይገባ እኮ ይፈልጉ ነበር አይደለ እንዴ? he was not welcomed እኮ ሊገሉት ይፈልጉ ነበር። ዮሐንስ 7 ላይ ስታዩ እኮ ደቀ መዛሙርቱን ከላከ በኋላ ተሰውሮ ነው የመጣው። ግን በሆነ ጊዜ ላይ በበዓሉ በታላቁ ቀን ወጥቶ ቤተ መቅደስ ውስጥ በታላቅ ድምፅ ማንም የተጠማ ቢኖር እንዴ ሰውዬ ሊገሉት ይፈልጉ የለ። ምክንያቱም ከአባቱ ቤት ማንም ሊያርቀው በሏ አይችልም። እናንተንስ ሰው ያረቃችሁ? እኔ ያለሁት በእግዚአብሔር ቤት ነው። ይሄ የአባቴ ቤት ነው አይደል እንዴ? ልሰብክ ነው እንጂ ተጋበዝኩት የሆነ ሰው ቤት ግን አልመጣሁም። የአባቴ ቤት ነው አይደል እንዴ? እንደሱ ነው በዚህ ሰማን የሚያስፈልገው። እግዚአብሔር አባታችን ነው። የቤቱ ባለቤት እሱ ነው። ከዚህ በላይ ደስ የሚል ነገር የለም። እግዚአብሔር በቤቱ ዛሬ ብቻ አይደለም። ጌታ ወደ ሰማይ ሲሄድ እኮ ምንድን ያለ ሄድ ሲል አትዘኑ፣ ምን ላዘጋጀ ሄዳለሁ አለ? ስፍራ። ይሄ እኮ የእግዚአብሔር ቤት ውስጥ መኖራችን ምን ያደርጋል? ይቀጥላል። አሁን we live in the mobile house of God ማለት በእግዚአብሔር ሞባይል ሆም ውስጥ ነው የምንኖረው። ያዕቆብ እና አብርሃም በየሄዱበት ቦታ ቤቱ ሞባይል ስለሆነ ምን ያደርጋሉ? መሰዊያ እየተከሉ ቤቱ ይቀጥላል። ለምን? God is there። እግዚአብሔር አለ። ቤተ ክርስቲያን is the mobile home of God አይደለ እንዴ? አይታችኋል። የዘሪው ምሳሌ ላይ በጣም የሚገርም ነገር ይናገራል። ዘር ሊዘራ ወጣ ይላል። ዘራ ምን ላይ ነው የተዘራው? ልብ ላይ አይደለ እንዴ? ልቡ ላይ ያበቀለው 30 60 100 ያፈራውን ደግሞ ወረድልና ደግሞ ዘር ይዘራ ይላል። አሁን የተዘራው ግን ቃል አይደለም፣ ሰው ነው። የተዘሩት የመንግስት ልጆች ናቸው። ሌሊት ደግሞ ጠላት መጣና እሱም ዘራ። የምን የሰይጣን። እግዚአብሔርም ይዘራችኋል እናንተ። ቃሉ በቅሎ ያፈራባቸው ሰዎች እግዚአብሔር እንደ ዘር ነው የሚያያቸው። እቺን ቤተክርስቲያን እኮ በሆኑ ሰዎች ነው የዘራት አይደል? አሁን ከዚህ ደግሞ ስትወጡ እግዚአብሔር እናንተን ምን ያደርጋችኋል? ዘር። ከዛ ምን ይላል? የእግዚአብሔርን ቤት መንግስትስ በምን መስላታለሁ? በሰናፍጭ ቅንጣት። ስለዚህ እኛን እግዚአብሔር ሲዘራን የማ መንግስት ትበቅላለች? ቤተክርስቲያን። ስለዚህ ቃሉ ዘር ነው፣ እኛም ዘር ነን፣ መንግስቱም ዘር ነው። ስለዚህ እግዚአብሔር ቤቱን እንደዚህ ነው የሚያበዛው። እግዚአብሔር ምድርን ሁሉ ይወርሳል። እግዚአብሔር በምድር ሁሉ ጌታ ነው። መሰላችሁ አሁን የሚታየውን ነገር አትዩ። አምላካችን እግዚአብሔር ትልቅ ነው። አምላካችን እግዚአብሔር የጌቶች ጌታ ነው። ምድር ሁሉ የእርሱ ናት። እና ይሄ አሁን እኛ ያለንበት ስፍራ ከዚህ ቤት ማማር የተነሳ አይደለም፣ ከእግዚአብሔር መንፈስ ከመንፈስ ቅዱስ መገኘት በደሙ ከመዋጃታችን ጌታ ኢየሱስ ክርስቶስ 2ም 3ም ባለንበት ስፍራ ከመገኘቱ የተነሳ እኔና አብ እንመጣለን። ለዓለም ሳይሆን ለእኛ። እንዴት ነው የምትገልጠው ራስን ሲለው ምንድን ያለው? ያስቆርቶ ያለውን ይሁዳ ስጠይቀው ምንድን ያለው? እኔና አብ እንመጣለን፣ በእርሱ ዘንድ ምን እናደርጋለን? መኖሪያ። እግዚአብሔር መኖሪያውን በእኛ ዘንድ አድርጓል። ደስ አይላችሁ? ደስ ይበላችሁ። እስኪ ለጌታ ክብር። ይሄ በቃ የመጨረሻው ትልቅ ነገር ነው። ማንም ባይኖር እግዚአብሔር አለ። እግዚአብሔር ካለ ደግሞ ማንም ሰው አይኖር። እግዚአብሔር ትልቅ ነው። እግዚአብሔር ቤት ውስጥ መኖር ክብር ነው። የክብር ሁሉ ክብር በጌታ ቤት ውስጥ መኖር ነው። ሚልክያስ ላይ ምን ይላሉ? እግዚአብሔርን ማገልገል ከንቱ ነው ብላችሁ አደከማችሁኝ ይላቸዋል እግዚአብሔር። የሚታበዩትን ሰዎች ብፁዓን እንላቸዋለን ይሉታል። ለምን? እግዚአብሔርን ይፈታተናሉ፣ ያመልጣሉ። እግዚአብሔር አደከማኝ። እንዴት ነው እግዚአብሔርን ሰዎች ዛሬ አሁን ብዙ አገልጋይ በቃ በሚታበዩ ሰዎች ይቀናል። እንዴት ነው እሱ የመጨረሻውን ክብር አግኝተን እንዴት ነው በመጨረሻው በተዋረደ ነገር የምንቀናው? እግዚአብሔር ትዕቢተኞችን ምን ያደርጋል? በሏ ይቃወማል። ሰይጣን እኮ ከትዕቢተኞች ጋር ምንም ውጊያ የለውም። አንደኛ ሲያያቸው ራሱን ስለሚያስታውሱት ወይ እኔን ቁርጥ ብሎ አይነካቸውም።
ሁለተኛ እሱ ብና ሪሶርስ አባከነው፣ ማን ይቃወማቸዋል? እግዚአብሔር ይቃወማቸዋል። ለትሑታንስ ወገኖች እግዚአብሔር ማገልገል ከንቱ አይደለም። በእግዚአብሔር ቤት የምታጠፉት ጊዜ ከንቱ አይደለም። ለምን? እግዚአብሔርን የሚፈሩ እርስ በርሳቸው ምን አረጉ? ተነጋገሩ። እግዚአብሔር መጽሐፍ ይወዳል። ዮሐንስ ራእይ ላይ ስታዩ የሕይወት መጽሐፍ አለ። እዛ መጽሐፍ ውስጥ የሌለውን ወደ እሳት ተጣለ። ከዛ ደግሞ ሌሎች መጽሐፎች ተከፈቱ። ምንድናቸው እነዚህ መጽሐፎች? ሰዎች እንደ ስራቸው የሚሰጣቸው። እዚህኛውም ሚልክያስ ላይ ምን ይላል? በፊቱ የምን መጽሐፍ? የመታሰቢያ መጽሐፍ። ሚልክያስ ላይ ሄዳችሁ ማየት ትችላላችሁ። ተጻፈ። እኔ በምሰራበት ጊዜ የእግዚአብሔር ገንዘብ መሆን አይሻልም እንዴ? ወደዳችሁም ጠላችሁም የሆነ ነገር ገንዘብ ነው የምትሆኑት። ባለቤት የሌለው ሰው የለም። እድሜያችሁን፣ ጊዜያችሁን፣ ጉልበታችሁን፣ እውቀታችሁን ለምታባክኑት ለዛ ሰው ወይም ነገር ገንዘብ ናችሁ። እግዚአብሔር የራሱ ገንዘብ ያድርገን። እኔ በምሰራበት ቀን ምኖቼ ይሆናሉ? እግዚአብሔር የሚመነዝራቸው ገንዘቦች። the hard currency of the kingdom of God። እግዚአብሔር መጽሐፍ የጻፈላቸው ሰዎች የማይጋሽቡ ገንዘቦች ናቸው። ዲቫሉዌት የማያረግ ገንዘብ ማለት የእግዚአብሔር ገንዘብ ነው። ያ ደግሞ በእግዚአብሔር እጅ ያለ ሰው ነው። በእግዚአብሔር እጅ ያለ ሰው ዲቫሉዌት አያረግ። አክቹዋሊ በክፉ ጊዜ ምን ያረጋል? እንደውም ይጨምራሉ ዋጋው። ምዕራፍ 3 ላይ እኔ ስሰራ አንድ ቀን ይመጣል፣ የበዛ ቀን ምን ይሆናል? ለክፎች ምን ይሆናል? እንደ ምድጃ እሳት ይሆናል። ቀኑ ያቃጥላቸዋል እንደ ገለባ። እነሱ ምን ይሆናሉ? ገለባ። በፊት ምን ነበሩ? ከባዶች። ኪሳቸው ከባድ፣ አፋቸው ከባድ። በእግዚአብሔር በሚሰራበት ቀን ግን እንደ ምድጃ እሳት የሚያቃጥለው ጊዜ ሲመጣ ግን ምን ይሆናሉ ይላል? እንደ ገለባ። ለእናንተ ስሜን ለምትፈሩት ደግሞ ምን ይወጣል? ያው እሳት። ለእነዚህ ደግሞ ምን ይሆናል ይላል? የጽድቅ ፀሐይ። እንደ እምቦሳ ምን ታደርጋላችሁ? አንዱ በሚቃጠልበት ጊዜ እንደ ገለባ፣ ሌላው ደግሞ እንደ እምቦሳ ይፈነጫል። ስለዚህ እግዚአብሔር አምላካችን ታላቅ ነው። በእርሱ ቤት መኖር ክብር ነው። በእግዚአብሔር ቤት ከመኖር የበለጠ ክብር የለም። ለእግዚአብሔር ከማገልገል የተሻለ ደግሞ ፖዚሽን የለም። የሚያገለግለኝ ቢኖር አባቴ ምን ያደርገዋል ይላል? ያከብረዋል። እግዚአብሔር ያክብራችሁ ወይስ ሰው ያክብራችሁ? ብዙዎቹ እርሱ ክርስቶስ እንደሆነ አውቀው ነበረ፣ ግን ሊመሰክሩ አልፈለጉም። ለምን? ከእግዚአብሔር ከሚገኘው ክብር ምን ስለመረጡ? የሰው ክብር መረጡ። ጋሽ እንትና መባል ምናምን። እግዚአብሔር ያክብረን። ሰው ይናቃችሁ። የእግዚአብሔር ቤት የከበረ ቤት ነው። በእግዚአብሔር ቤት ውስጥ ብዙ ሀብት አለ። የተሰወረ ጸጋ አለ። የእግዚአብሔር መገኘት አለ። ልንገራችሁ፣ በሕይወታችሁ ዘመን ሁሉ the most successful person in the world in history ብትሆኑ፣ ገንዘብን ሁሉ ብታከማችሁ፣ ዝናን ሁሉ ብታከማችሁ፣ ኤኒቲንግ ሰው ዲዛይር የሚያደርገውን ፓወር ብትሉ፣ ኤኒቲንግ ብታከማችሁ፣ ከዛ ነገር ውስጥ ተጨምቆ የሚወጣው ደስታ በሉት፣ እርካታ በሉት፣ እግዚአብሔር ለ2 ሰከንድ እዚህ ቢገለጥ ከሚገኘው ጋር በፍጹም ሊወዳደር አይችልም። የእግዚአብሔር መገኘት የደስታ ሁሉ ምንጭ ነው። ተራ ከሆነ ባዶ ከሆነ ስትደርሱበት እንደ አድማስ ከሚርቅ ደስታ እግዚአብሔር ያርቃችሁ። የእግዚአብሔር ደስታ ኃይላችሁ ነውና ምን አታድርጉ? አትዘኑ። እሴ መንፈስ ቅዱስን ፍሬ ይዩት። ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ የዋሃት፣ ራስን መግዛት፣ ታማኝነት። ይሄ ሁሉ እንደዚህ አይነት ነገር በሕይወታችሁ ቢበዛ በገንዘብ ይገዛል እንዴ? ይሄ የመንፈስ ቅዱስ ስጦታ፣ ጥበብ፣ እውቀት፣ ፈውስ፣ ትንቢት፣ ልሳን፣ መናፍስትን መለየት፣ መተርጉ፣ እነዚህ እግዚአብሔር ያዘጋጃቸው ነገሮች እኮ እኛ በቤት ውስጥ ያለውን ሀብት አልታይ ብሎን የደጁ እንድንቀላወጥ ስላረጋ አይኖቻችን ቤት ውስጥ ማረፍ ስላልቻሉ ነው እንጂ እኮ በመንፈስ ቅዱስ ዘንድ ሞገስ አለ። በመንፈስ ቅዱስ ዘንድ ሰማያዊ ሀብት አለ። የእግዚአብሔር ቤት ጓዳዎቹ ሙሉ ነው። ግን ይሄ መቼ ይሆናል? ቤቱ የጸሎት ቤት ሲሆን። ጸሎት ትልቁ ነገር ሰማይና ምድርን ያገናኛል።
ባለፈው 1 ዓመት ውስጥ ያማነውን ያህል ብንጸልይ ሶሻል ሚዲያ ላይ የተጣድነውን ያህል በጉልበታችን ብንቆይ እኮ የተሻለ ሀብት ይገለጣል አይገለጥም? ይገለጣል። እግዚአብሔር ቤቱን የጸሎት ቤት ያድርግ። በቃ በቤት ውስጥ ጸሎት። ሃሌሉያ ሃሌ